ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ የሆኑትን የተለያዩ አረፍተ ነገሮችን ይዤላችሁ መጥቻለሁ። በእርግጠኝነት ብዙ ተማሪዎች ይህንን ቪዲዮ በማየት ብቻ የማንበብ ችሎታችሁ እንዲሁም የመጻፍ ችሎታችሁ አንድ ስቴፕ ወይም እርምጃ ከፍ እንደሚል ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ምክንያቱም ብዙ ተማሪዎች እኔ ፊደሎችን መቁጠር እችላለሁ ነገር ግን ለማንበብ እቸገራለሁ የምትሉ ስላላችሁ እነኚህን ትምህርቶች በአግባቡ ከተከታተላችሁ በእርግጠኝነት በቀላሉ የማንበብ የመጻፍ ክህሎታችሁን ማሳደግ ትችላላችሁ ማለት ነው። ስለዚህ ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ እንድትሆኑ በትህትና እጠይቃለሁኝ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካት እንዲሁም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሰብስክራይብ ካደረጋችሁ እንደዚህ አይነት በየጊዜው የሚለቀቁ ቪዲዮዎች በቀጥታ ወደ እናንተ የሚደርሱ ይሆናል ማለት ነው ውድ ቤተሰቦቼ። እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱንና ሌላ አሪፍ ቪዲዮ ይዘን እንድንመጣ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የሮመኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ በጣም በአጭር ጊዜ ውስጥ በማንበብና በመጻፍ በእንግሊዝኛ፣ በአማርኛ፣ በኦሮምኛና በሂሳብ ትምህርቶች ራሳችሁን እንድታሻሽሉና ራሳችሁን እንድትቀይሩ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ቀጥታ ማግኘት የምትችሉ መሆኑንና ትምህርታችሁን መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። በሁለት መንገድ እናስተምራችኋለን። አንደኛው በጋራ በግሩፕ ካልሆነ ደግሞ ለብቻችሁ ነው እናስተምራችሁ። እኛን ለየት የሚያደርገን በጣም በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ አቀላጥፋችሁ ወደ ማንበብና ወደ መጻፍ ስለምናመጣችሁ እየመጣችሁ ትምህርታችሁን መጀመር የምትችሉ መሆኑን ልናሳውቃችሁ እንወዳለን። አሁን ቀጥታ ወደ ዛሬው ቪዲዮ እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮመንት፣ ሼር በማድረግ ጀምሩልን። የመጀመሪያው ምን ይላል? ያሳለፍነውን። ውድ ቤተሰቦቼ አንድ ነገር ነግራችኋለሁ። ቅድም እንዳልኳችሁ አብዛኛው ተማሪ ፊደል መቁጠር ላይ ጎበዝ ነው፣ ነገር ግን ለማንበብ ይቸገራሉ። ለምን እንደሆነ ታውቃላችሁ? ይህ ነገር የፊደሎችን ድምፅ በተናጥል ማወቅ አለባችሁ። እያንዳንዳቸው ለየብቻ ለምሳሌ ሁ ብቻዋን ብትመጣ እቺ ሁ ነች ብላችሁ አይደንቲፋይ ወይም መለየት አለባችሁ ማለት ነው ውድ ቤተሰቦቼ። ያሳለፍነውን ይላል። በጣም አሪፍ። ስለማያውቁ ይላል። ስለማያውቁ ቶሎ፣ ቶና ሎ ሁለት ፊደል ነው። ቶሎ። ተስፋ፣ ተስፋ የምንቆርጥ ይመስላቸዋል። እስኪ አንድ ላይ አብረን እናንብብ። ያሳለፍነው ስለማያውቁ ቶሎ ተስፋ የምንቆርጥ ይመስላቸዋል።
ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ አያችሁት እኔ ያነበብኩት ፊደሎችን በትክክል ጠርቼ ነው። ስለዚህ የዚህ አረፍተ ነገር ደግሞ ፍሬ ሐሳቡ ምንድነው እንዴትስ ደግሞ መረዳት እንችላለን የሚለውን ስነግራችሁ ያሳለፍነውን ስለማያውቁ ቶሎ ተስፋ የምንቆርጥ ይመስላቸዋል ይላል። አያችሁት ለጠላት እናንተ ስትወድቁ የሞታችሁ ያህል ነው የሚሰማውና አንዳንድ ጊዜ ብዙ ነገር አሳልፋችሁ እንኳን በትንሽ ችግር ትበገራላችሁ ወይም ወደ ኋላ ትቀራላችሁ ብሎ ሰው ሊያስብ ይችላል። ምክንያቱም ያንን ያሰቡት ለምን እንደሆነ ታውቃላችሁ? እናንተ ያሳለፋችሁትን መከራና ስቃይ ስለማያውቁ ነው። አያችሁት ትልቅ መከራዎችን ካሳለፋችሁ ትንንሽ መከራዎችን እንደ ተራ ነገር ነው የምትቆጥሩት ማለት ነው። ስለዚህ እናንተ መውደቃችሁን ለጠላቶቻችሁ ማሳየት የለባችሁ፣ መነሳታችሁና መክበራችሁን ማሳየት አለባችሁ ማለት ነው። ውድ ቤተሰቦቼ እሱን ለማሳየት ነው ይህንን አረፍተ ነገር የተጠቀምኩት። ያሳለፍነውን ስለማያውቁ ቶሎ ተስፋ የምንቆርጥ ይመስላቸዋል ይላል። እጅግ በጣም የሚገርም አባባል ነው። ደጋግማችሁ እንድታነቡና ከቻላችሁ ደግሞ በኮሜንት ስር እንድጽፉ እኛንም እንድታበረታቱን ይሁን። ሁለተኛው ጋር እንሄዳለን። ሁለተኛው ምን ይላል? የጠፋብህን የጠፋብህን ይላል። የጠፋብህን በጣም አሪፍ እቃ እና እቃ የጠፋብህን እቃ ከሰረቀህ ሰናው ሰው በጣም አሪፍ ጋር ብትፈልግ አታገኘውም ይላል። እስኪ አንድ ላይ አብረን እናንብብ። የጠፋብህን እቃ ከሰረቀህ ሰው ጋር ብትፈልግ አታገኘውም ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ አንዳንድ ጊዜ የተለያዩ እቃዎቻችን ጠፍቶብን ምናልባት ያንን እቃ ከሰረቀ ሰው ጋር ከፈለግን በጭራሽ ማግኘት አንችልም። ምክንያቱም ያ ሰው የሚመራን ወዳልተደበቀ ቦታ ወይም እቃው ወደሌለበት ቦታ ነው የሚመራን ማለት ነው። ስለዚህ አንዳንድ ጊዜ በአጠገባችን ያሉትን ሰዎችንም ቼክ ማድረግ ወይም ዎች ማድረግ አለብን፣ ማየት አለብን ማለት ነው። ውድ ቤተሰቦቼ የጠፋብህን እቃ ከሰረቀ ሰው ጋር ብትፈልግ አታገኘውም ይላል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። ምን ይላል? አንዳንድ ይላል። ጊዜ ይላል። ጊና ዜ ነው። ጊዜ አለመወሰን እድልህን ይሰርቃል ይላል። አስተውል ይላል። እስኪ አንድ ላይ አብረን እናንብብ። አንዳንድ ጊዜ አለመወሰን እድልህን ይሰርቃል፣ አስተውል ይላል። ምን ማለት ፈልጎ ነው ካላችሁ በትክክለኛው ሰዓት ትክክለኛ ውሳኔ ካልወሰንን እኛ ጋር የመጡ መልካም እድሎች ምናልባት ሊያመልጡን ይችላሉ። ስለዚህ ሁል ጊዜም ቢሆን ማወቅ ያለባችሁ መወሰን ባላችሁበት ሰዓት መወሰን አለባችሁ ማለት ነው። ለዛ ነው አንዳንድ ጊዜ አለመወሰን እድልህን ይሰርቃል፣ አስተውል ይላል። ስለዚህ ሁል ጊዜም ትክክለኛ ነገሮች ወደ ህይወታችን ሲመጡ ትክክለኛ የሆነ ነገር መወሰንና ማድረግ አለባችሁ። አለመወሰን አንዳንድ ጊዜ ዋጋ ያስከፍለናል ማለት ነው። ያ ማለት ግን በችኮላ መወሰን ማለት አይደለም። ስለዚህ መወሰን ባለብን ሰዓት መወሰን አለብን የሚለውን ሐሳብ ጠቅልሎ የያዘ እጅግ በጣም አስተማሪ የሆነ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ ወደ አራተኛው እናመራለን። አራተኛው ምን ይላል? ተግባራቸው ይላል። በጣም አሪፍ። እየነገረህ ከአንደበታቸው መልስ ይላል። መልስ አትጠብቅ ይላል። እስኪ አንድ ላይ አብረን እናንብብ። ተግባራቸው እየነገረህ ከአንደበታቸው መልስ አትጠብቅ ይላል። ይህ ማለት ምን ማለት ነው ካላችሁ አንዳንድ ጊዜ ሰዎች እንደማይፈልጉንና እንደማይወዱን
ከተግባራቸው እናውቃለን። ነገር ግን ሰው ስለሆንን ከአንደበታቸው የሆነ ነገር እንዲወጣ እንጠብቃለን። ስለዚህ ይህ ደግሞ ትክክል አይደለም ወይም ንቀት ያመጣል ማለት ነው ውድ ቤተሰቦቼ። ስለዚህ አንዳንድ ጊዜ አለመፈለጋችሁ ወይም አለመወደዳችሁ ከገባችሁ ከዛ ቦታ መራቅ አለባችሁ። ቃል ሳይወጣ ከአንደበታቸው ንግግር ሳያወጡ ከተግባራቸው ተረድታችሁ መሸሽና በዛ ሰው ተስፋ መቁረጥ ወይም እሱን ሰው አለመፈለግ ይሻላችኋል ማለት ነው ውድ ቤተሰቦቼ። ከልክ በላይ አንድን ሰው የሙጥኝ ወይም መጣበቅ ትክክል አይደለም ማለት ነው። ስለዚህ የሰውን ተግባር እንኳን ማጥናት አለብን ማለት ነው ውድ ቤተሰቦቼ። አለመፈለጋችን ከታወቀ ወይም ካወቅነው እንደማንፈለግ በዛ ቦታ ከዛ ቦታ ቶሎ መሄድና መሸሽ ሳይናገሩ ከተግባራቸው ተረድተን መሄድ እንዳለብን የሚያሳይ እጅግ በጣም አስደናቂ አረፍተ ነገር ነው ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ አምስተኛው እናመራለን። የሁሉም ይላል። በጣም አሪፍ። ነገር መፍትሄ ጊዜና ትዕግስት እንደሆነ አትዘንጋ ይላል። እስኪ አንድ ላይ አብረን እናንብብ። የሁሉም ነገር መፍትሄ ጊዜና ትዕግስት እንደሆነ አትዘንጋ ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ የሁሉም ነገር ወይም ለሁሉም ነገር መፍትሄ የሚሰጠው ጊዜና ትዕግስት እንደሆነ ማወቅ አለባችሁ ማለት ነው ውድ ቤተሰቦቼ። አንዳንድ ጊዜ የሰዎችን ማንነት ራሱ የሚያሳያችሁ ጊዜ ነው። የሆነ መጥፎ ጊዜ ሲመጣ አጠገባችሁ ወይም ጎናችሁ ማን እንዳለ ትለያላችሁ። ትዕግስት ደግሞ ተስፋ የምታደርጉበትን ነገር እንድትወርሱ ያጠነክራችኋል ማለት ነው ውድ ቤተሰቦቼ። ለዛ ነው የሁሉም ነገር መፍትሄ ጊዜና ትዕግስት እንደሆነ አትዘንጋ ይላል። በጣም አሪፍ። ወደ ስድስተኛው እናመራለን። ምን ይላል? ደስተኛ ይላል። ለመሆን በጣም አሪፍ። እንደ ሕፃን ይላል። ሁኑ ይላል። ከዛ ይልና ይቀጥላል። ግን ሕፃን አትሁኑ አስተውል ይላል። ወይም አስተውሉ ማለት ትችላላችሁ እናንተ። እስኪ አንድ ላይ አብረን እናንብብ። ደስተኛ ለመሆን እንደ ሕፃን ይላል ሁኑ፣ ግን ሕፃን አትሁኑ አስተውል ይላል። ወይም አስተውሉ ብላችሁ ይህንን ማረም ትችላላችሁ። ስለዚህ ምን ማለት ፈልጎ ነው? ደስተኛ ለመሆን እንደ ሕፃን መሆን አለባችሁ። ሕፃን ደግሞ አይታችሁ ከሆነ ሁል ጊዜም ደስተኛ ነው፣ ስለ ብዙ ነገር አይጨነቅም። ትልልቅ ስንሆን ግን የተለያዩ የሚያስጨንቁን ነገሮች ይመጣሉ ወይም ያስጨንቁናል። ነገር ግን ከዛ አልፈን ደስተኛ ለመሆን ከፈለግን አብዛኛውን ነገር ረስተን ደስተኞች መሆን አለብን፣ እንደ ሕፃን ሆነን ማለት ነው ውድ ቤተሰቦቼ። ነገር ግን ሕፃን መሆን የለብንም። አያችሁ፣ ደስተኛ ለመሆን ሕፃን መሆን ነው ያለብን እንጂ እኛ ራሳችን ወርደን እንደ ሕፃን ማንሆንበት ጊዜ ልኖረን ይገባል። ምክንያቱም እንደ ትልቅ ሰው ማሰብ፣ እንደ ትልቅ ሰው መሆን አለብን። ለዛ ነው ደስተኛ ለመሆን እንደ ሕፃን ሁኑ፣ ግን ሕፃን አትሁኑ ይላል። አያችሁት? ሕፃን መሆን የለባችሁም። ደስተኛ ለመሆን ግን ሕፃን መሆን አለባችሁ ማለት ነው ውድ ቤተሰቦቼ። ስለዚህ ይህንን አረፍተ ነገር ደግሞ በተለያየ ጊዜ መጠቀም ትችላላችሁ። ወደ ሰባተኛ እናመራለን። የምትኖረው ይላል። በጣም አሪፍ። ሰዎች ይላል። ሰዎች እንዲወዱህ ከሆነ የጠሉህ ቀን ይላል። አበቃልህ ይላል። እስኪ አንድ ላይ አብረን እናንብብ። የምትኖረው ሰዎች እንዲወዱህ ከሆነ የጠሉህ ቀን አበቃልህ። ስለምንድን ነው የሚያወራው ካላችሁ አብዛኛው ሰው በሰው ዘንድ ለመወደድ ነው የሚኖረው ማለት ነው። ይህ ትክክል አይደለም፣ አግባብም አይደለም። ምክንያቱም ሰዎች እንዲወዳችሁ የምትኖሩ ከሆነ የጠሏችሁ ቀን ያበቃችኋል። ስለዚህ ሁል ጊዜም
ትክክለኛ የሆነውን ነገር ማድረግ እንጂ በሰዎች ዘንድ ውዳሴ ወይም ለመወደድ ምንም አይነት ነገር ማድረግ የለባችሁ ማለት ነው። ሰዎች ዛሬ በወዳችሁ ነገ ይጠሏችኋል። ስለዚህ የምትኖረው ሰዎችን ለማስደሰት ሳይሆን ትክክለኛ የሆነውን ነገር ለማድረግና እግዚአብሔርን ለማስደሰት መሆን አለበት ማለት ነው። ውድ ቤተሰቦቼ የምትኖረው ሰዎች እንዲወዱ ከሆነ የጠሉህ ቀና በቃልህ ይላል። ወደ 8ኛው እናመራለን። የማይቆም ወንዝ ይላል። ድንጋዩን ይሰብራል። ጉልበቱ ሳይሆን ጽናቱ ይላል። እስኪ አንድ ላይ አብረን እናንብብ። የማይቆም ወንዝ ድንጋዩን ይሰብራል፣ ጉልበቱ ሳይሆን ጽናቱ ይላል። ይህ ማለት ምን ማለት ነው ካላችሁ፣ አንዳንድ ጊዜ በቋሚነት የሚፈሰውን ወንዝ አይታችሁ ከሆነ ድንጋዩን ሰንጥቆ ይገባል ወይም ድንጋዩን ሰንጥቆ ያልፋል ማለት ነው። ለምን እንደሆነ ታውቃላችሁ? ያንን ያደረገው ጉልበቱ ሳይሆን ጽናቱ ነው። ስለዚህም እናንተም በየቀኑ ወደ ስኬታችሁ የሚያደርሳችሁን አንድ እርምጃ ብትራመዱ አንድ ቀን ትልቅ ስኬታማ ሰው ትሆናላችሁ ማለት ነው ውድ ቤተሰቦቼ። ስለዚህ በየቀኑ የምታደርጓትን ትንንሽ እርምጃዎችን ማቆም ወይም ማቋረጥ የለባችሁ። ምክንያቱም ወንዙ ድንጋዩን እንዲሰብር ያደረገው ብቸኛው ነገር የወንዙ ጉልበት ሳይሆን ባለማቋረጥ መፍሰሱ ወይም በዛ ድንጋይ ላይ ባለማቋረጥ መንጠባጠቡ ወይም መውረዱ ነው ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ለዛ ነው የማይቆም ወንዝ ድንጋዩን ይሰብራል፣ ጉልበቱ ሳይሆን ጽናቱ። ስለዚህ እናንተም ጽናት ሊኖራችሁ ይገባል የሚለውን ሐሳብ የያዘ ነው። አንድ ላይ 9ኛውና ወደ መጨረሻው እናመራለን። ምን ይላል? ለማመስገን ምንም አይነት ምክንያት ከሌለ በህይወት የለህም ይላል። በጣም አሪፍ። አንድ ላይ አብረን እናንብብ። ለማመስገን ምንም አይነት ምክንያት ከሌለ በህይወት የለህም ይላል። ስለምንድን ነው የሚያወራው ካላችሁ፣ ለማመስገን ምንም አይነት ምክንያት ከሌላችሁ በህይወት የላችሁ። ምክንያቱም እስትንፋስ እስካለን ድረስ እግዚአብሔርን ማመስገን አለብን ማለት ነው። በህይወት መኖራችን ራሱ በእግዚአብሔር ምሕረትና ቸርነት ስለሆነ ሁል ጊዜ ማመስገን አለብን ማለት ነው። ውድ ቤተሰቦቼ ለማመስገን ምንም አይነት ምክንያት ከሌለ በህይወት የለም ይላል። ስለዚህ ለሆነውም ላልሆነውም ለየትኛውም ነገር ሁል ጊዜ ማመስገን አለባችሁ ማለት ነው። እግዚአብሔር ጤና ከሰጣችሁ ስለ ጤናችሁ ማመስገን አለባችሁ። በህይወታችን ብዙ የምናመሰግንበት ምክንያት ስላለን ካላመሰገንን ግን በህይወት የለንም ማለት ነው የሚለውን ሐሳብ የሚያንጸባርቅ አስገራሚ የሆነ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ እጅግ በጣም መልካምና ቁም ነገር አዘል የሆኑ ወደ 9 የሚጠጉ አረፍተ ነገሮችን ከነማብራሪያቸው አይተናል። እነኚህን ደግሞ እንዴት እንዳነበብኩ እናንተም አይታችኋል። ስለዚህ ደጋግማችሁ እነኚህን አረፍተ ነገሮችን በማንበብና እንዲሁም በደብተራችሁ በመገልበጥ የማንበብና የመጻፍ ክህሎታችሁን ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትሏን የደወል ምልክቷን በመንካትና በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሰብስክራይብ ካረጋችሁ እንደዚህ አይነት በየጊዜው የሚለቀቁ እጅግ በጣም አስገራሚ የሆኑ ቪዲዮዎች ወደ እናንተ የሚደርሱ ይሆናል ማለት ነው። ውድ ቤተሰቦቼ እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ ሌላ አሪፍ ቪዲዮ እንድንሰራ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ
እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑንና ራሳችሁን ማሻሻል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።